ጠብቂ ሁሉንም ነገር ያለውን በዝርዝር ነው እያወጣው ስምሽን ማጠፋው ማለት ነው። እኔ ራሴ 24 ሰዓት ሰጥቼሻለሁ። በ24 ሰዓት ውስጥ ይቅርታ ብለሽ የማትመጭ ከሆነ እኔ ለራሱ ገና ብዙ ሚዲያ ላይ የማወጣቸው ነገሮች አሉ። በ24 ምን አደረኩ? ምን በደልኩ? ምን አደረኩ? ባፈቀርኩ በወደድኩ የኔ ነው ብዬ አደባባይ ላይ በሰቀልኩ ምን አልኩ? ምንድን ነው የምትፈልገው? ቆይ ከኔ እስኪ ተወኝ በቃ። አንተ እኮ ልጅ እየናፍቅሬያታለሁ ብለህ ከህይወቴ ውጭልኝ ያልከኝ አይደል? ግዴታ አትሄድብኝ ብዬ ሚዲያ ላይ ማልቀስ ነበረብኝ? እንደዛ ስላልሆነ እንዴ ተናደድከው? እስኪ ምን በደልኩ? ምንድነው ቅሬታ? በምን አሳዘንኩሽ? እኔ ምን አጠፋሁ? እስኪ ምን በደልኩ? ይሄ ከአንድ ሃይማኖት ካለው ሰው ከአንድ ክርስቲያን ነኝ ከሚል ሰው አይጠበቅም። ይሄ እሺ ክርስቲያን ነኝ ብሎ ዘማሪ ነኝ ብሎ ሚዲያ ላይ ከሚያወራ ሰው ይሄ አይጠበቅም። እውነቴን ነው የምልህ ኤርሚ፣ ቢያንስ ለኔ አይደለም ለሃይማኖት ክብር ይኖርህ፣ ለቤተሰቦች ክብር ይኖርህ፣ እህት አለ እናት አለ ክብር ይኖርህ። ይሄ ምንም አይደለም። ከኔ ጋር ትናንት ተዋወቅን ዛሬ ተለያየ ኖርማል ነው። ግን ሰው ይጠላል። ነገ ጠዋት የምትመጣው አብረህ የምትቆየው ልጅ ህይወቴ ብላ ወደ ህይወት የምታስገባት ልጅ የኔን ህይወት ስታይ እሷም እንደዚህ ሆኖ ጥላም ትሄድ። አንተ እንደዚህ አይነት ልጅ አትመስለኝም፣ አልነበርክም። እንዴት እንደሆነ አላውቅም። እኔ ነኝ የተሳሳትኩት፣ አንተ ነበርክ ድሮ አላውቅም። ግን ጉድ ካለብኝ አውጥተህ ዘርግፈው በሁሉም ሶሻል ሚዲያ ፖስተው ጉዳይ የኔ ጉድ ካለብኝ ማለት ነው። እኔ ሄለን ጉድ ካለብኝ በሶሻል ሚዲያ በሁሉም ፖስት ያልፈራም። እኔ ሄለን ነኝ አልፈራም። እኔ ሌላው ግን ይቅርታ ጠይቂኝ ላልከው ጥፋት ካለብኝ ላይቭ ላይ ጥራኝና በቤትህ የቲክቶክ ፋሚሊዎች ባሉበት ጥፋቴን ይሄ ነው ብለህ በማስረጃ ስታስረዳኝ ይቅርታ ጠይቃለሁ። ለአንተ አይደለም ለቤተሰቦቼ ለፋሚሊዎቼ ስል ይቅርታ ጠይቃለሁ። ላይቭ ላይ ጥራኝ ያለ ጥፋቴ ምንም በማላደርገው አንተ እዚህ ስላስፈራራኸኝ ገና ጉድ አለባት ብለህ እኔን ለማስጠላት ብቻ ጉድ አለባት ብለህ ስላወራህ እኔ አንተን ይቅርታ አልጠይቅህም። በሚዲያ ላይ በዚህ በዩቲዩብ አልጠይቅህም። ኤርሚ አትልፋ። እኔ ሄለን ነኝ። ምንም የሚያስፈራኝ ነገር የለም። ምንም የሚያስፈራብኝ ጉድ የለም። ያለብኝም ጉድ የለም። ኖሮብኝ የማይቀር ወደፊትም አይኖርብኝም። ደግሞ እኔ ገና ለገና አንተን ወጥቼ ሚዲያ ላይ ባካችሁ አንጡልኝ እያልኩ ስላላለቀስኩ ነው ይሄ ሁሉ የተናደድከው። ሌላ አይደለም። ምን አናደደህ? ሌላ ማለት ያናደደህ ግዴታ እያለቀስኩኝ ኤርሚን አምጡልኝ ስላላልኩ ነው። ካልሞትኩልህ ስላላልኩ ነው። ሌላ ያበሳጨ ነገር የለም። እኔ ጉድ አለባት ብለህ የመጣው ለዚህ ነው እንጂ ሌላ አይደለም። ደግሞ እኔ ምንም ጉድ የለብኝም። ጉድ ካለብኝ ፖስተው በሶሻል ሚዲያ በሞላ። አንተ ግን ክብርህን ያጣው አንተ ግን